ሁለተኛ ለኢትዮጵያ ፕራይም ሚኒስተር አብይ አህመድ አንተ ድራማ ስትፈልግ ይሄ ጓጓላ አማራ ህዝብ አለ። ግን ከዛሬ ጀምረህ የአማራ ህዝብ ላይ መቀለጃ እንዳትሆን አርፈ ተቀመጥ። ገባህ? የአማራን ደም እያጣጣህ አንተ ኦሮሞ ብልጥ ሆነህ የትግራይና የአማራ ህዝብ እያባላህ አሁን ደግሞ አገው ምናምን ጌም ተነሳ። ዝም ብሎ አማራን ዘራፍ በማለት ወይም አገው ምናምን እያልክ ድራማ እየሰራህ የትግራይን ህዝብ ከአማራ ህዝብ ጋር ስታዋጋው ላስት ታይም ቀስቀሳዎች ሁሉ ማልገባን መስሎ ነው። ዛሬ ደግሞ አገው ምናምን ጆካ ለምን ፈለክ? ለምን አንተ መዋጋት ከፈለክ የኦሮሞን ወጣት ብቻ ለምን ይዘህ አትዋጋ? አየህ፣ ከዚህ በፊት ከኤርትራ ጋር ሆነ እንደገና የኤርትራን ህዝብ ወደ ትግራይ እንዲጠሉ አረክ። የፈጠርከው ታሪኮች በመቀስቀስ ነበር። አሁንም ደግሞ የአማራን ህዝብ በአገው በመሬት በምን እያልክ የአማራን ህዝብ ባታስጨርሰው ደስ ይለኛል። ፕራይም ሚኒስተር አብይ አህመድ ዛሬ መዘገብልህ ነው እና የአገው ቅስቀሳ የበረራ ቅስቀሳ ወንድ ምናምን እያሸተት ገበሬውን የአማራን ገበሬ እየወሰድክ ትባርከዋለህ፣ ታሳርደዋለህ፣ ይገደላል በጦርነት በትግራይም መካከል ያለው ወጣት ይገደላል። ሁለት ወንድማማቾች በማገዳደል የተካንከ ሰው ነህ። ግን አንተ ይሄን የምታደርገው ለአንተ ለኦሮሞ ብልጽግና ነው። የአማራ ህዝብ የማይገባው ከሆነ እሱ የራሱ ጉዳይ ነው። ዛሬ አስጠነቅቅሃለሁ። አንተ ኦሮሞን ለመገንባት አገርነት የኦሮሞን ለመገንባት የአማራ ህዝብ ማለቅ የለበትም። የትግራይ ህዝብ ማለቅ የለበትም። ፕራይም ሚኒስተር አብይ አህመድ አሁን የተነሳው በአገው ድራማ ነው። ለምን ከዚህ በፊት ከወር በፊት ከሁለት ወር በፊት አላረከው? አሁን ጦርነት ስለፈለክ ነው የአገው ሂስትሪ ማንሳት የፈለከው? እንግዲህ ከዚህ በኋላ አንተን የሚሰማ አማራ ሄዶ የሚገደል ካለ የራሱ ጉዳይ ነው። ነገር ግን በ24 ሰዓት አንተ ከትግራይ ህዝብ ቦታና መሬት ላይ ጦርነቷ ከተከፈተች የጆኖሳይዳል ጦርነት ከመጀመር በፊት የነበረውን የትግራይን ቦታ አስረክበውጣ። እምቢ ካልክ ፕራይም ሚኒስተር አብይ አህመድ ከቻልክ 250 ዶክተር ትልክልኛለህ። ጦርነት ከጀመርን ቀላል እንዳይመስል ፕራይም ሚኒስተር አብይ አህመድ ዶክተሮች ላክልኝ። እኔም አሞኝ ነው። ለትግራይ ህዝብም ዶክተር ላክለት። ጀምራለሁ።